ከመካከለኛው ምስራቅ ክልል እጅግ አስጨናቂና ዓለም አቀፍ ትኩረትን የሚስቡ ዜናዎች ይዘን ቀርበናል። በዩናይትድ ስቴትስ፣ እስራኤል እና ኢራን መካከል ያለው ውጥረት ወደ ከፍተኛ የጦርነት ደረጃም እንደደረሰ ሪፖርቶች እየገለጹም ይገኛሉ። ብዙዎችም ሶስተኛው የዓለም ጦርነት ሊነሳ ነው መሰለን በሚል ያላቸውንም ስጋት ገልጸዋል። የአየር ጥቃቶች፣ የሚሳኤል ምላሾች፣ ዓለም አቀፍ ምላሾችና የሲቪል ጉዳቶች በአሁኑ ጊዜ በዓለም ላይ ዋና አርዕስቶችም ሆነው ውለዋል። በቅርቡ የአሜሪካና የእስራኤል የጦር ኃይሎች በአንድነት በመሆን በኢራን ላይ የተቀናጀ የአየርና የሚሳኤል ጥቃት መፈጸማቸው ተገልጿል። ጥቃቱም የተመረጡ የጦር መሳሪያ ማዕከላት፣ የሚሳኤል ማከማቻ ቦታዎችና የመከላከያ አውታሮችን እንደተመለከተም ተነግሯል። በዚህ ጥቃት ውስጥ የኢራን ከፍተኛ መሪ የሆኑት አያቶላ አልካሚኒ መገደላቸው በኢራን መንግስት ሚዲያ ተረጋግጧል። ይህ ክስተት በክልሉ ታሪክ እጅግ ትልቅ ለውጥ እንደሚያመጣም ተገምቷል። አሜሪካና እስራኤል ጥቃቱን የመከላከያ እርምጃ ብለው ቢገልጹትም ኢራን ግን ይህ እንደ ግፍና የሀገርን ስልጣን ጥሰትም እንደሆነም አስተውሏል። ከጥቃቱም በኋላ እንደተጠበቀው የኢራን ምላሽ ከባድም ሆኖ ቆይቷል። ከጥቃቱም በኋላ ኢራን ወዲያውኑ የሚሳኤልና የድሮን ጥቃቶችን በእስራኤልና በክልሉ ያሉ የአሜሪካ ወታደራዊ መሰረቶች ላይ መጀመሯም ተገልጿል። በብዙ ከተሞች የአየር መከላከያ ስርዓቶች ተነስተው ሚሳኤሎችን ለመከላከል እየሰሩ መሆናቸውም ተነግሯል። አንዳንድ ሀገራት የአስቸኳይ ጊዜ ማስጠንቀቂያ አውጥተውም ዜጎቻቸውን ወደ ደህና መጠለያ እንዲገቡም አሳስበዋል። ኢራን የሚያጠቃቸው ሀገራት። በአሁኑ የጦር ውጥረት ውስጥ ኢራን በሚሳኤልና በድሮን ጥቃቶች ብዙ ሀገራትን ኢላማም አድርጋ ተነስታለች። በተለይም የአሜሪካ ወታደራዊ መሰረቶች ወይንም ከእስራኤል ጋር የተያያዙ ቦታዎች ባሉባቸው ሀገራት ላይ ጥቃቶችም እየተመዘገቡ ይገኛሉ። በአሁኑም ሰዓት ኢራን እያጠቃች የምትገኛቸው ሀገራቶች በርከት ብለውም ተመዝግበዋል። በአንደኛ ዩናይትድ አረብ ኤምሬትስ ወይንም ዱባይ። ወደ ዱባይና አቡዳቢ አቅጣጫ ሚሳኤሎች ተነስተው እየተወሰዱም እንደሆነም ተገልጿል። አንዳንዶችም በአየር መከላከያ ስርዓቶች እየተመከቱም ይገኛሉ። አብዛኛው ቦታ ግን ታዋቂ ሆቴሎችን ጨምሮ ፍንዳታም እየተሰማ እንደሆነ ዱባይ ካሉ ምንጮቻችን ሰምተናል። በሁለተኛ ደረጃ ባህሬን። በባህሬን ያለው የአሜሪካ አምስተኛ የባህር ኃይል መሰረትን ጨምሮ ብዙ ወታደራዊ ቦታዎችን ኢላማ አድርጋ ኢራን እየመታችም ትገኛለች። በሶስተኛም ኳታር። ወደ ዶሃ አቅጣጫ የተመራው ሚሳኤሎች እንደተገኙም ተገልጸዋል። አብዛኞቹ ግን በአየር መከላከያ የተመከቱ ሲሆን ጥቂት የሚባሉት ግን ማረፋቸውም ተገልጿል። በመቀጠልም ኩዌት፣ ሳውዲ አረቢያና ጆርዳን ላይም እንዲሁ ኢራን ሮኬቶችን ማስወንጨፏ ሚሳኤሎችንም መተኮሷም ተመዝግቧል። ነገር ግን አብዛኞቹ በአየር መከላከያ ኃይሎች እንደተመከቱም ሲገለጽ፣ ጥቂት የሚባሉትም አርፈዋልም ተብሏል። በዚህም አካባቢ ላይ ከአሜሪካ ጋር የተያያዙ ወታደራዊ ቦታዎችንም ኢላማ እንዳደረገች ኢራን ተናግራለች። በሌላም ኢራቅና እስራኤልን ጨምሮም ብዙ ድብደባ እያደረገች ትገኛለች። ከሲቪል ጉዳዮችም ጋር ተያይዞ ጦርነቱ ከፍ ወዳለ ደረጃም እየሄደ ሲሆን የሲቪሎች ጉዳዮችም አሳሳቢ ደረጃ ላይም ደርሷል ተብሏል። በአንዳንድ አካባቢዎች ላይ የመኖሪያ ቤቶችና መሰረታዊ መስኮችም ተጎድተዋል። የእርዳታ ቡድኖች ሲቪሎችን እንዲጠብቁ ጥሪም እያቀረቡ ይገኛሉ። የሰብአዊ ድርጅቶች ወገኖች ወደ ሰላም እንዲመለሱ ጠንካራ ጥሪም አቅርበዋል። ዓለም አቀፉ ማህበረሰብ ወዲያውኑ ምላሽም ሰጥቷል። ዩናይትድ ኔሽንስ የደህንነት ምክር ቤት አስቸኳይ ስብሰባ ጠርቶ የጦርነቱን ሁኔታም እየመረመረም ይገኛል። ብዙ ሀገራት እንዲቆምና ወደ ውይይት እንዲመለሱም ጠይቀዋል። በኢኮኖሚ ዘርፉም የነዳጅ ዋጋ እየተንቀሳቀሰ ሲሆን የዓለም ገበያዎችም ከፍተኛ ጭንቀት ውስጥ ገብተዋል። በአጠቃላይም በአሜሪካ፣ እስራኤልና ኢራን መካከል ያለው ውጥረት ወደ ከፍተኛ ጦርነት ግጭትም ላይ ደርሷል። ቀጣዮቹ ቀናት እጅግ ወሳኝ መሆናቸውም እየተነገረም ይገኛል። ጦርነቱ ይቀጥላል ወይስ ዲፕሎማሲያዊ መፍትሄ ይገኛል? ዓለም በጥንቃቄ እየተከታተለ ይገኛል። እኛም ተጨማሪ መረጃዎችን ስናገኝ ቶሎ የምናደርሳችሁ ይሆናል። ሰብስክራይብ እያደረጋችሁ ጠብቁን። ውድ አድማጮቻችን፣ ለጊዜው የነበሩ መረጃዎች ይህን ይመስላሉ። ፈጣንና ታማኝ መረጃዎች ከፈለጋችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ቸር ተመኘን።